እንዳጠቃላይ በሲዳማ ክልል የቴክኖሎጂ አጠቃቀም ሂደታችንንና ስራችንን ከፍ የማድረግ ስራው በርካታ ስራዎችን በመስራት ላይ እንገኛለን። የዛሬውም ስልጠና የሚያተኩረው የኢፋይሊንግ ብለን የምንለው ግለሰቦች ወይም ግብር ከፋዮች ባሉበት ቦታ ሆነው በኤሌክትሮኒክ መንገድ ግብራቸውን የሚያሳውቁበት በዘመናዊ ቴክኖሎጂን በመጠቀም ባሉበት ሆነው ግብራቸውን አስታውቀው ክፍያቸውንም በተመሳሳይ በኢፋይሊንግ በሚባል የሚከፍሉበትን ስርዓት ነው በስልጠና እየወሰድን ያለነው። ይህም እያንዳንዱ ግብር ከፋይ ዘመኑን የዋጀ አገልግሎት ማግኘት ይጠበቅበታል። የግብር ከፋዮቻችን ሁለት ናቸው። የመንግስት ተቋማትም የኛ ግብር ከፋዮች ናቸው። እንዲሁም ደግሞ ግለሰብ ግብር ከፋዮች ከፍተኛ ግለሰብ ግብር ከፋዮች አሉ። እንዲሁም የደረጃ ሀና ለግብር ከፋዮች በአጠቃላይ ይህንን መንገድ በመጠቀም ሪፖርት የሚያደርጉበትን ስርዓት ነው እየሰለጠንን የምንገኘው። ይህም ማለት ዘመናዊ ቴክኖሎጂን መጠቀም መቻል በራሱ የውስጥ አሰራርን ከማዘመንና ከማሳለጥ አልፎ ብልሹ አሰራሮችን ከመቀነስ አኳያ የግብር ከፋዩን ወደ ተቋሙ የመምጣት እንግልትና በርካታ ችግሮችን ከመፍታት አኳያ ያለው ፋይዳ ቀላል የሚባል አይደለም። በዚህ አመት እንደ ክልል በርካታ ስራዎችን ሰርተናል። የሲክታስ አገልግሎት ከ4 አመት በላይ የተቋረጠባቸው አካባቢዎች ለምሳሌ ጭሬን እንኳን ብንወስድ ከጭሬ ሪፖርት ለማድረግ አንዳንድ አገልግሎት ለማግኘት ክልል ማዕከል ድረስ ይመጡ ነበረ። እነዚህን እንግልቶች ከመቅረፍ አኳያ እዛው ባለበት ሲስተሞቹን የማስተካከል ስራ ጥገና የማድረግ አንዳንድ የጎደሉ ነገሮችን በማሟላት ግብር ከፋዩ ባለበት በአካባቢው አገልግሎትን ማግኘት የሚችልበትን በርካታ እድሎች ፈጥረናል ማለት ነው። በተመሳሳይ በክልል ማዕከል ሪፖርት የሚያቀርቡ ሎካን ብንወስድ፣ ሐዋሳን ዙሪያ ብንወስድ፣ መልጋ ላይ ብንወስድ በርካታ ወንዶ ገነት በርካታ ተቋማት በክልል ማዕከል ነበር አገልግሎት ሲያገኙ የነበረው። ስለዚህ ይሄ ደግሞ ግለሰቦች ባሉበት ሆነው ቀልጣፋ አገልግሎት እንዳያገኙ ከሚያደርጉ ችግሮች ውስጥ አንዱ በመሆኑ እየወሰድን ያለነው እርምጃ ወይም እየሰራን ያለነው ስራ ማንኛውም የተቋሙ ተገልጋይ ባለበት በአቅራቢያው ግብር ከፋዩን የሚያውቀው እዛው አካባቢ ያለ ግብር አስገባሪ መስሪያ ቤት ነው። እኛ ርቀን ነው ያለነው። የዛን ግብር ከፋይ ስታተስም ላናውቅ እንችላለን። በዚህ መሀል የሚኖረውንም በአግባቡ መሰብሰብ ሲገባው የማይሰበሰቡ ነገሮችም እንዳይኖሩ ከመከላከልም አንጻር ከፍተኛ ፋይዳ ስለሚኖረው የማስተካከል ስራዎችን በሰፊው እየሰራን ነው የምንገኘው ማለት ነው። ስለዚህ ግብር ከፋይ ደረሰኝም ያውስድ ምንም አያደርግም ማለት ፋይልም ኦንላይን ነው። ስለዚህ ኢፋይል ኤንድ ኢፔመንት ባለው ለዚህ የዛሬ ስልጠናችን ኢፋይል ኤንድ ኢፔመንት ነው። ፋይል ማድረግና ምን ማድረግ ነው መክፈልን ኦንላይን ማድረግ ነው። የዛሬው ስልጠና ምናልባት ከ1995 ዓመተ ምህረት ጀምሮ ሲክታስ የሚባለውን ሲስተም እየተጠቀምን እንገኛለን። ይህ ሲስተም ማኑዋል ነው፣ እንደተገለጸው ማኑዋል ነው። ግብር ከፋዩ መጥቶ ነው ሪፖርት የሚያደርገው፣ መጥቶ ነው በአካል ተገኝቶ ነው የሚመዘገበው። ነገር ግን አሁን ኢፋይሊንግ ብለን የምንለው ወደዚህ መምጣት ሳይጠበቅበት ባለበት ሆኖ ሪፖርት የሚያደርግበትን ባለበት ሆኖ ክፍያ የሚፈጽምበት ከዚህ በኋላ ደግሞ ፌዴራል መስሪያ ቤቱም እየሰራ ነው ያለው ባለበት ሆኖ ምዝገባ የሚያከናውንበትን ባለበት ሆኖ እድሳት የሚያገኝበትን መንገድ መፍጠር ቻልን ማለት ለግብር ከፋዩ ምቹ ሁኔታ ፈጠርን ማለት ነው። ለታክስ መስሪያ ቤትም ባለሙያዎቻችን ላይ ያለ የስራ ጫና በደንብ የሚቀንስ የስራ ጫናን የሚቀንስ ነው ማለት ነው። ስለዚህ ዘመናዊ ቴክኖሎጂን መጠቀም ዘመናዊ የታክስ አሰባሰብ ስርዓትን ማስረጽ ፋይዳው ከፍተኛ ነው፣ የጎላ ነው ብለን መውሰድ እንችላለን ማለት ነው።
ስሜ ቦጋለ እባላለሁ። ከሲዳማ ብሔራዊ ክልላዊ መንግስት ከገቢዎች ባለስልጣን ከአሰባሰብ ዘርፍ ባለሙያ ነኝ። ዛሬ እየወሰድን ያለው ስልጠና እውነቱን ለመናገር በጣም ደስ የሚል ነው። ነገ ለምንሰራው ስራም ጊዜያችንን በአግባቡ ለመጠቀም ከስተመሮቻችንም እንዳይጉላሉ ለማድረግ ከማኑዋል ወደ ኢፔመንት፣ ኢፋይሊንግ፣ ኢፔመንት፣ ኢክሊራንስ እስኪንሄድ የሚያስችልና ስራችን የሚያቀላጥፍ ካስተመሮቻችን እንዳይጉላሉ ለማድረግ በጣም ጥሩና ዘመናዊ ስልጠና ነው። በጣም ደስ የሚል ስልጠና ነው እየወሰድን ያለው። ያው እንደምናውቀው በማኑዋል ስንሰራ ብዙ ውስብስብ ነገሮች አሉ። ይሄንንም ስንል አንዱ ከአወሳሰን እስከ ካሽ እስከ መቁረጥ መጀመሪያ ከስተመራችን ይመጣል፣ ግብር ከፋዩ መጥቶ አወሳሰን ላይ ሄዶ በማኑዋል ያሰራል። ከዛን ክሊራንስ እስከ ማጻፍ ያለው ሂደቶች በጣም ብዙ ነበር፣ ውስብስብ ነበር። አሁን ደግሞ በዚህ በፔመንት ጊዜ ያለው በጣም ጥሩ ነው። የሚያልቀው እዛው ግብር ከፋዩ ራሱ ነው በራሱ የሚጨርስ ስለሆነ ጊዜያችንንም ካስተመሮቻችንም እንዳይጉላሉና ጊዜያችንን በአግባቡ ለመጠቀም የሚያስችል ነው። በጣም ጥሩ ደስ የሚል ስልጠና ነው እየወሰድን ያለው እና ያው መነሻውም ላይ እንዳየን ከዚህ በፊትም በኢንፎርሜሽን ደረጃ እየሰማን ያለንበት ሁኔታ አለ። በአገራችንም ደረጃ ያው ቴክኖሎጂን መጠቀም ምን ያክል ጥቅም እንዳለው እያየን ያለንበት ሁኔታ አለና ይሄንን ደግሞ እድል አግኝተን መሰልጠናችን ደግሞ ወደዛ መግባታችን ለኛ ትልቅ አድቫንቴጅ እንደሚሰጠን እያየን ያለንበት ሁኔታ አለ። ይሄን ነገር ከተጀመረ አንድ ከስተመር ወይም ግብር ከፋይ ቤቱ ሆኖ መክፈል እንደሚችል ውሳኔ ሀሳቡ ደግሞ እንደሚደርሰው ያለምንም መንከራተት ያለምንም ተጽዕኖ ምን የሚያደርግበት ነው የሚከፍልበት። በቃ በኢንተርኔት አማካኝነት ከዚህ ከገቢ ባለስልጣን ባለሙያ ጋር ኦፊሰር ጋር እንደ ልቡ መገናኘት የሚችልበት ሁኔታ የሚፈጥር ቴክኖሎጂ እንደሆነ ነው እየሰለጠንን የነበረው ማለት ነው።